በጣም በማለዳ በሌሊት የመነሳት ልምምድ ለእናቶች ምን ያህል እንደሚጠቅም ልነግራችሁ አልችልም። ልጆች ሳይነሱ ጥሩ የሆነ የጥሞና የማንበብና የጸሎት ጊዜ ይኖራቸዋል። ብዙ ጊዜ ልጆቼን ከሸኘሁኝ በኋላ ቀኔን ስጀምረው ጥሩ የሆነ ኤነርጂ ነው ያለኝ። ፕሮዳክቲቭ ለመሆን ቀኑን ሙሉ በደንብ ጊዜያችሁን ለመጠቀም ሌሊት መነሳት በጣም ጥሩ ነው። ዛሬ እንግዲህ እንዳያችሁት ቲራሚሱ ሰርቼ ጨርሼ ኪችኔን አጸዳድቼ ጨርሼ ከጠዋቱ 4 ሰዓት ወይንም ደግሞ 10 AM አካባቢ ላይ የቢዝነስ ስብሰባ ስለነበረብኝ እሱን አድርጌ ጨርሼ ወደ ቀረው ተግባር ገባሁኝ። ስዕል የምስልበት፣ የማነብበት፣ የማጸዳበት፣ ራሴን የምንከባከብበት ሰዓትና ጊዜ ይኖረኛል ማለት ነው። በሚቀጥለው ቭሎጌ ደግሞ እንዴት ሰዓቴን ማኔጅ እንደማደርግ ይዤላችሁ እመጣለሁኝ። እናትነት፣ ሚስትነት፣ አገልግሎት፣ ስራ፣ ሆቢ፣ ራስን መንከባከብ ይሄ ሁሉ ጊዜን ይጠይቃል። በአግባቡ ከተጠቀምነው ደግሞ ለሁሉም ጊዜ ይኖረናል ማለት ነው። ተባረኩልኝ። እወዳችኋለሁ። መልካም ቀን ባይ